الشيخ عبد الله الهرري رحمة الله عليه لا شك عالمي هو عالم ناتشو عالمي سيبال يعني منشأتشو كهرر بيهونم كحبشا بيوتهم نقرقن تأثيراتشو عالم لا يهونو تلك عالم ناتشو ودا حبشا يمدبت قد أميلي يعني في آخر عمره كموتاتشو من الباتم 5 ዓመት ወይም እንደዛም ማይሞላ ጊዜ አካባቢ ሲቀር ነበር የመጡት እና የመጡ ጊዜ ሙፍቲ ሊዘይሯቸው ነበር። ሙፍቲ ብቻ ሳይሆኑ ሐጂ ዑመር ሙፍቲ ብቻ ሳይሆኑ ሌሎችም እነ ሙፍቲ አብዱል ቃድር በጣም ትልቅ በዕልም ትልቅ ደረጃ የነበራቸው ሌሎችም የሐበሻ ዓሊም የተባለ ትልቅ ዑለማዎች እሳቸው ያረፉበት ቦታ አዲስ አበባ ላይ ሄደው በሐረርም ሐረር ላይም ድሬዳዋ ላይም ወደዛም ሲሄዱ እዛ የነበሩ ትልቅ ዑለማዎች ነበሩ መተው ሼኽን ረሂመሁላህ ይዘይሩ የነበሩት ሼኽ አብዱላህ ረሂመሁላህ በነበራቸው ሹህራ በኪታቦቻቸው በዕልማቸው ነው ትውውቅ የነበረው። ሼኻችን በሐያት እያሉ ወደዚህ ሀገር ወደ ሐበሻ ሲመጡ ዑለሞች ዘይሯቸው ሙፍቲ አብረው ሄደው ዘይሯቸው ነበር። እንዳየነው ሼኽ አብዱላህ ደርሰተው ያው ዓሊም ሲቀመጥ ከዑለማዎች ጋር የሚስማማ ነገር ይሰጣሉ። ሼኽ ተሕዚር እንዲያደርጉ ሰውን እንዲያስጠነቅቁ ስጋት አለ በዐቂዳ ጉዳይ ላይ ከባድ ስጋት አለ ይህንን ስጋት እንዲከላከሉ ያኔ ዓላማ አዝኩር ተማመን በደንብ ማስታወሰው حتى እነዚህ ሰዎች መሳጅዶች ውስጥ በሚረብሹን ሰዓት ሐጂ ዑመር ያኔ የአዲስ አበባ መጅሊስ ሊቀመንበር ነበሩ። ሄደን ሸክዋ የምናቀርበው ለሳቸው ነበር አስታውሳለሁ። ገርጂ መስጂድ ላይ ዛሬ 20 ዓመት 22 ዓመት አካባቢ ኢብኑ አባስ መስጂድ ላይ እንደዚሁ ትርምስ ነበር። ለዛ የዋሃቢያ እምነት ተከታዮች ትንሽ ኃይል ያበጁበት ጊዜ ነበርና ያኔ መተን ለኮሚቴ መተን ሸክዋ የምናቀርብ የነበረው ለና ሐጂ ዑመር ነበር። እሳቸው አዲስ አበባ መጅሊስ የነበሩ የተክለ ሃይማኖት አካባቢ ነበረ ቢሮ ያን ጊዜ አዲሱ ቦታ ሳይሰጥ ማለት ነውና ያኔ በጣም ተከፍተው ሰምተውን ሱብሃንአላህ በሚያሳዝን መልኩ ግን እዛው የተደበቁ ደግሞ እነሱን ማዕሉማት የሚያቀበሉ ሰዎች ነበሩ። ሙፍቲ አቋቸውም ሙፍቲ አጠገብ ሆነው በጸሐፊነት ደረጃ ሆነው እንኳን ይሄን ነገር የሚሰሩ ሰዎች ነበሩ። እኛ የሰጠናቸው ማዕሉማት በዛው በኩል ሾልኮ እነዛም ከኛ ጋር እንደ አዛኝ መስለው ተካፍለው ቀድሞ ማዕሉማት ይሰጧቸው ነበርና ያኔ ሙፍቲ በጠንካራ አቋም በነበሩበት ሰዓት አይደኛ አቋም ላይ ያኒ ወሃቢያ ላይ ወይም ደግሞ ራሱ ሰለፊያ ብሎ የሚጠራው ላይ ቁርጥ ያለ አቋም የነበራቸው ጊዜ ላይ ነበሩ። ምንም ማያደራደርና ከሼኽ አብዱላህ ጋር ተያይዘው ሼኽ አብዱላህ ሊሸኟቸው የወጡት ሼኽ አብዱላህ በእድሜ ትልቅ ናቸው። ከሙፍቲ ምናልባት 30 ዓመት ሊበልጧቸው ይችላሉ በእድሜ እና ተነስተው እስከ በር ድረስ ሸኝተዋቸው ተሰናብተዋቸው ነው የገቡትና በነገራችን ላይ አንዳንድ በሽታዎችን ለማጥራት በዚሁ ከጊዜም በኋላ ሐጂ ዑመር ሙፍቲ አንዳንድ ኢህቲፋሎች ላይ ስለ ሼኻቸው የተናገሩት ነገር አለ። ብዙ ሰው መተው ይጠይቋቸው እንደነበረ ስለ ሼኻችን ያው ሙፍቲ ሼኽ አብዱላህ ሲጠሩ ሐጂ አብዱላህ እያሉ የሚጠሯቸው በዚህ እና ብዙ ሰዎች ስለሳቸው መተው እንደጠየቋቸውና እውነታው እንደነገሯቸው መንሃጁ ትክክለኛ መንሃጅ እንደሆነ እንደነገሯቸው ተናግረዋል። አልহামዱሊላህ ይሄ ምስክርነት ነው። እስከ ወደፊት የሚቀጥል የሆነ ምስክርነት ነው። እኔ ሐጂን አንድ ጊዜ ዘይሬያቸዋለሁ። እንደዚህ መተው መጀመሪያ ትምህርት ቤቱ ሲመሰረት አዲስ አበባ መጅሊስ ነበርኩ። መሰረት የጣልኩት እኔ ነኝ መጀመሪያ። ከዛም በኋላ ሰዎች እየመጡ ይጠይቁ ነበር ተውሂዱ ትክክለኛው የማን ነው? ትክክለኛው እውነተኛው የማን ነው እያሉ ይጠይቁኛል። ብዙ ሰው ይጠይቀውኛል። ለብዙ ሰዎች ነግሬያቸዋለሁ። መቼም እውነትና ውሸት እየጠፋ እየከሰረ ነው የሚሄደው። እውነት ደግሞ እየጎላ ነው የሚሄደው።
ለዛ ለከሰረበት ሰው መጥፎ ላይ ላጋጠመው ሰው እድሉ አደረገበት እንጂ እውነት አበዴን ኢላ የውሚ ሰዓ ቂያም ቀን ድረስ እውነት አይጠፋም።